ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። መትከል ምግብም ነው ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው። ችግኝ መትከል ከማንኛውም የፖለቲካ ሐሳቤ የጸዳ ነው። በምርጫ ጊዜ የድምጻችን ቁጥር ይለያያል። በመትከል ጊዜ ግን ከ120 ሚሊዮን ሕዝብ ይህ ተግባር ይጠበቃል። ለምን ያላችሁ እንደሆነ ችግኝ ዛሬ የምንተክለው ለነገ ነው። ማንም ሀገሩን ቢወድ ማንም ለልጆቹ መልካም ሀገርን መተው ቢወድ ዛሬ ችግኝ መትከል አለበት። ዛሬ ኢንቨስት ማድረግ አለበት። የተቃዋሚ ፖለቲካ ፓርቲ አመራሮችና አባላት ግን ከኛም በላይ መረባረብ ይጠበቅባቸዋል። ምክንያቱም የነሱ ተስፋ ነገ አሸንፈን ሀገር እንመራለን ስለሆነ ነገ ሀገር ለመምራት እንደኛ 23% ከቨሬጅ ያላትን ሳይሆን 40-50% ከቨሬጅ ያላትን ሀገር ለመረከብ ዛሬ ኢንቨስት ማድረግ ይጠበቅባቸዋል። ሰዎች ወደ ጫካ ሲሄዱ ያ ኋላ ቀርነት ነው። ጫካን ወደ ሰዎች ማምጣት ግን ዘመናዊነት ነው። ኢትዮጵያውያን ወደ ጫካ የምንሄድ ሳይሆን ጫካን ወደ ሰዎች የምናመጣ ዘመናዊ ህዝቦች መሆን ይጠበቅብናል። እኛ ወደ ጫካ ስንሄድ በጫካ መኖር የሚገባቸው በተፈጥሮ ጫካ የነሱ የሆነ የዱር አራዊቶች ከኛ እግር የተነሳ ይደነብራሉ፣ ይሸሻሉ። ጫካ ወደኛ ብናመጣው እነሱም በሰላም ይኖራሉ፣ እኛም በሰላም እንኖራለንና ስልጣኔን ዘመናዊነትን ለማረጋገጥ ጫካን ወደ ሰዎች ማምጣት ይኖርብናል። ማንም ሀገር ግብርና ላይ፣ ኢነርጂ ላይ፣ ቴክኖሎጂ ላይ ኢንቨስት ካደረገ ካለምንም ጥርጥር ነገን ይዋጃል። ነገን ለመዋጀት ቁጥሩ እያደገ የመጣውን ፖፑሌሽን መመገብ፣ ነገን ለመዋጀት የኢንዱስትሪ መስፋፋትን ሊሸከም የሚችል የኢነርጂ ሀብት ማመንጨት፣ ነገን ለመዋጀትና አብሮ ለመጓዝ ቴክኖሎጂን ማወቅ፣ መፍጠር፣ መለማመድ ያስፈልጋል።